መሲ ማን ነው? ሮናልዶ ማን ነው? ካኑ ማን ነው? ይህንን ስል በመጥፋት ወሰዱት። በዚህ ዘመን እነዚህን ሰዎች ያላወቅን እንደሆን አራዳ ተብለን አንጠራ አይደለ እንዴ? መሲ ካልቁ ማሻአላህ ይገባት ነች ይባላል አይደል? መን ጃአ ቢሱፊያን አልሰውሪ ፈለሁ 10,000 ሱፊያን አልሰውሪን ይዞ ለመጣ ሰው 10,000 10,000 ማለት ነው ድርሃም ወይንም ዲናር አለለታል። ዑመር ረዲየላሁ ዐንሁ ዱዓያን ታዋቂ የሆነ ዱዓ አላቸው። አላሁመ እጅዐል ዐመሊ ኩለሁ ሳሊሐን ወጅዐልሁ ሊወጅሂከ ኻሊሰን ወላ ተጅዐል ሊአሐድን ፊሂ ሸይአን። አላህ ስራዎችን ሁላ መልካም አርግልኝ። አላህ ማለት ነው ስራዬን ሁላ ማለት ነው ያንተን ፊት ፍለጋ የተሞላ አድርገው። አላህ ሰርቼ ያበቃሁትን ስራ ሁላ በዛ ስራ ውስጥ ማለት ነው ለአንዳችም ሰው ድርሻን አታድርግ፣ ላንተ ብቻ አድርግ ብለው ይለምኑ ነበር። እኔና እናንተ ታዲያ እንዴት እንደሞቱ ታውቃላችሁ? ተደብቀው ነው የሞቱ። ለምን ተደብቀው እንደሞቱ እናውቃለን። አላሁ አክበር። እንዴት እንደሞቱ ታውቃላችሁ? ተደብቀው ነው የሞቱ። ለምን ተደብቀው እንደሞቱ እናውቃለን። አላሁ አክበር አላሁ አክበር። وبه نستعين في أمور الدنيا والدين ونصلي ونسلم على حبيبنا وقدوتنا ورسولنا محمد صلى الله عليه وسلم وعلى آله وصحبه أجمعين وبعد. السلام عليكم ورحمة الله وبركاته. الله سبحانه وتعالى فكاري ونندون يزاريو أرست متواوشاتشن إن شاء الله تعالى ميونو إخفاء الأعمال والخوف من الرياء والسمعة. من نسراتشون سراوشن مدبكنا كيسملنا كيولين مفرات. الله سبحانه وتعالى كينيا سراتشن لك أبل ميشلو إنيا سراتشن لله سبحانه وتعالى ترد درجن يسران اندهن. الله كذب في تنبرو ሰዎች ስለ ስራቸው በጣም ይጨነቃሉ። ከመስራታቸው በፊት ይሄንን ስራ እምሰራው የአላህን ስብሓነሁ ወተዓላ ፊት ፍለጋ ነው ወይንስ ሌላ ነው ለሌላ ነገር ነው የሚለው ነገር አስቀድሞ ከመስራታቸው በፊት ያስጨንቃቸው ነበር። لزمنا أبو هريرة رضي الله عنه كان إذا حدث بحديث الثلاثة الذين أول من تسعر بهم النار يغشى عليه كوفا ووجلا أن يكون أحدا منهم. أبي هريرة رضي الله عنه سلا سوست قياما كان በነሱ እሳት ስለሚቀጣጠል ሰዎች ማለት ነው የሚናገሩን ሐዲስ ተናገረው በሚያቀቡ ቢያኒን በሚናገሩበት ሰዓት አላህን ከመፍራት የተነሳ ነገ ምን እሆናለሁ የሚለው ነገር ያስጨንቃቸውና ራሳቸውን ይስቱ ነበር። ሐዲሱን ብቻ በመዘገብ ሐዲሱን እንግዲህ ሁላችሁም ሐዲስ ኢማም ሙስሊም ሁላችንም ሰምተን ያደግነው ሐዲስ ነው። በአላህ ስብሓነሁ ወተዓላ መንገድ ተጋሎ ላንተን የተጋደልኩት ኃይለኔ አይደለህም የሚለው አላህ ዓሊሙም ማለት ነው እውቀትን ፈልጎ ቁርአንን ቀርቶ ኃይለኔ አይደለም የሚለውን ሐዲስ እንደዚሁም ዱንያ ተሰጥቶ በአላህ ስብሓነሁ ወተዓላ መንገድ ተሰድያን ይሰድቅ ያለው ብሎ አስቦ ነገር ግን ቂያማ ቀን በሚመጣበት ሰዓት ለኔ አይደለም የሚለውን ሐዲስ አቢ ሁረይራ ረዲየላሁ ዐንሁ በሚናገር ወይንም በሚያስተምሩበት ሰዓት ይፈሩና ከፍራቻ የተነሳ ነገ ምን እሆናለሁ የሚለው
ያስፈራቸውና ራሳቸውን ይስቱ ነበር። እንግዲህ አቢ ሁረይራ ሁላችሁም ታውቃላችሁ የነቢዩን አለይሂ ሰላቱ ወሰላም ሐዲሶችን በማፈስ ከሰሃቦች የመጀመሪያ ቁጥርን የያዙት እሳቸው ናቸው አይደል? ስማቸው ማን ነው? አብዱራህማን ማን? መሲ ማን ነው? ሮናልዶ ማን ነው? ካኑ ማን ነው? ይህንን ስል በመጥፋት ወሰዱት። በዚህ ዘመን እነዚህን ሰዎች ያላወቅን እንደሆን አራዳ ተብለን አንጠራ አይደለ እንዴ? መሲ ካልቁ ማሻአላህ ይገባት ነች ይባላል አይደል? ኢኽዋኒ ሱብሃንአላህ አወቅናቸው አላወቅናቸው በህይወታችን ላይ የሚጨምሩት ነገር የለም። እኔ ያወቅኳቸው እንደውም በህይወቴ ላይ በአላህ Subhanahu Wa Ta'ala ፍቃድ ለውጥ ሊያመጡ በህይወቴ ላይ ማለት ነው አንድ ነገር ሊጨምሩልን የሚችሉ ያወቅኳቸው እንደውም የነቢዩን አለይሂ ሰላቱ ወሰላም ባልደረቦችን ሳውቅ አቡበከር ማን ነበር? ዑስማን ማን ነበር? ዓሊ ማን ነበር? ጠልሃ ማን ነበር? ዙበይር ማን ነበር? የሚለውን ሳውቅ ነው ህይወቴን መለወጥ የምችለው። ለምን ሰርቶ ያለፉት ነገር እኔ ያወቅኩትና ከነሱ ተምሬ በዛ አይነት መንገድ ማለት ነው የሚሄድ ከሆነ የህይወት ለውጥ ይሆነኛል። ነገር ግን እነዚህ አሁን የጠሯቸውና መሰሎችን በማዳነቅ የምኖር ከሆነ ወላሂ በህይወቴ ላይ አንዳች ነገር አይጨምሩልኝም። ስለዚህ ኢኽዋኒ ብዙም ባንጨነቅ ስለነሱ መጨነቅ ያለብን ብዙ ነገር አለና። አቢ ሁረይራ አብዱራህማን ቢን ሰክር አልደውሲ የየመን ሰው ናቸው፣ የመናዊ ናቸው። የነቢዩን አለይሂ ሰላቱ ወሰላም ሐዲስ በማፈዝ ከሰሃቦች የመጀመሪያውን ቁጥር ነው የያዙት። ስንት ሐዲስ ነው ያፈዙት? 5000 ሌላ ይሞክር 5374 ሐዲስ ናደል ኢማሙ ስዩጢ ረሕመቱላሂ ዐለይሂ ፊ አልፊያቸው እንዳሉት والمكثرون في رواية الأثر أبو هريرة ويليه ابن عمر وأنس والبحر كالخضر وجابر وزوجة النبي. النبي عليه الصلاة والسلام حديث بما فزت للك بوتايازوت 7 ናቸው። የመጀመሪያው ማን ናቸው? أبو هريرة رضي الله عنه ويليه ابن عمر كعبد الله أبي هريرة قتل النبي عليه الصلاة والسلام حديث بما فز ميتاوقت ማን ናቸው? عبد الله ابن عمر كزان أنس كزان عبد الله ابن عباس አይደል? كزان أنس عبد الله ابن عباس جابر እና እናታችን عائشة رضي الله عنه ወደዛ ለመግባት አይደለም። لكن أبي هريرة رضي الله عنه የነቢዩን አለይሂ ሰላቱ ወሰላም ሐዲስን በሚዘግቡት ቅድም የጠቀስናውን ምን ይሆኑ ነበረ? አላህ ነገ ለኔ አልሰራህም ብሎ እንደው ስራዬን ሁላ ከፍ በፊቴ ወረውር ይሆን? አላህ ተቀብሎኛል ይሁን ብለው ይጨነቁና ራሳቸውን ይስቱ ነበር። ዛሬ ላይ ላኪን ኢኽዋኒ ስራችን ሁሉ ውጭ ነው ያለው አይደል? ከዚህ በፊት የነበሩ ሰለፎች ስለ إخلاص ስለሚለው ነገር በጣም ይጨነቁ ነበር። ሱፊያን الثوري رحمة الله عليه ምን ይላሉ? ما عالجت شيئا أشد من قلبي لأنها تتقلب علي. እኔ ሱፊያን الثوري رحمة الله عليه በራሴ ላላከምኩም አልታገልኩም ማለት ነው። በጣም ከባድ የሆነ ነገር ከቀልቤ በለጠ አሉ። ለምን አንዳንዴ ቀልቤ ለኔ ትሆናለች ወይንም ደግሞ በእኔ ላይ ትሆናለች አሉ። ሁሌ እንደታገልኳት ነው። ስለ ኢኽላስ እየተናገሩ ሱፊያን ቢን ሰውሪ ረሕመቱላሂ ዐለይህ ሁላችንም እንደምናውቃቸው አንቱም የሚባሉ ትልቅ ማለት ነው ሰለፍ ናቸው አይደል? እኔ ሰለፎችን ሳነሳ በጣም ከምወዳቸው ሰለፍ አንዱ እሳቸው ናቸው። ስለሳቸው ትንሽ ብለን እንለፍ።
እንዴት እንደሞቱ ታውቃላችሁ? ተደብቀው ነው የሞቱት። ለምን ተደብቀው እንደሞቱ እናውቃለን። አቡ ሐኒፋ ረሕመቱላሂ ዐለይህ ከሞቱ በኋላ የዓባስያ ኸሊፋ ወሊ የነበረው አቡ ጃዕፈር አልመንሱሪ አቡ ሐኒፋችን ሕይወትን ዱንያ ከለቀቁ በኋላ ለኩፋ ቃዲ ስለሚያስፈልግ ማን ነው እንደው ለኩፋ ቃዲ የሚሆነው ብለው ጥያቄ አነሱ እና ጥያቄ በሚያነሱበት ሰዓት ሁሉም ማለት ያመላከተው ወደ ሱፊያን አልተውሪ ነው ረሕመቱላሂ ዐለይህ። እንደዚህ አይነት ዓሊም አሁን ካሉት ዓሊሞች እንደሱ አይነት አምሳያ ያሌለ ሱፊያን አልተውሪ እሱ ነው የአቡ ሐኒፋን ቦታ ቃዲነትን ሊወስድ የሚችል አሉት። አቡ ሐኒፋ ማለት ነው ቃዲነትን እምቢ ብለው ነበር። ለዛም ነው ብዙ ጊዜ መላልስ የታሰሩት ስልጣን አልፈልግም ብለው እና ሱፊያን አልተውሪ አቡ ጃዕፈር አልመንሱር ለቃዲነት እንደሚፈልገው በሰማበት ሰዓት እንደ ሂጅራ አቆጣጠር 155ኛው ላይ ኩፋ ለቆ ወደ መካ ሸሸ። አቡ ጃዕፈር አልመንሱሪ ኢማም ሱፊያን አልተውሪ ረሕመቱላሂ ዐለይህ ኩፋ ለቆ ወደ መካ ሸሽቷል የሚል ነገር በሰማበት ሰዓት ሰዎች አፈላልጎ እንዲያመጡ ማዘዘ። አፈላልጎ ለመጣም ሰው ምን አለ? መን ጃአ ቢሱፊያን አልተውሪ ፈለሁ 10,000 ሱፊያን አልተውሪን ይዞ ለመጣ ሰው 10,000 10,000 ማለት ነው ዲርሃም ወይንም ዲናር አለለታል። እሳቸው የሚሸሹት ቃዲ አልሆንም ብለው ነው። እሱ ደግሞ ቃዲ ካልሆናችሁ እያላቸው ነው። ይሄ ወሬ መካ ያሉ ሰዎች እሳቸውን እንደሚፈልጉ አቡ ጃዕፈር አልመንሱር ሰዎችን እንዳሰማራ በሰሙበት ሰዓት አሁንም መካ ለቀው ወደ በስራ እንደገና ሸሹ ማለት ነው። በስራ ከመጡም በኋላ ለሆነ ሰው የእርሻ ጠባቂ ሆነው ማገልገል ጀመሩ። ያንን የሚመክል ዓሊም ዕልማቸው እንግዲህ ዑለማዎች ስለሳቸው ብዙ ብሏል። ለዛም ነው ኢማሙ አውዛዒ ረሕመቱላሂ ዐለይህ ስለሳቸው ጥልቅ እውቀት በሚናገርበት ሰዓት ምን አለ? ለው ቂለ ሊ እኽተር لهذه الأمة رجلا يقوم فيها بكتاب الله وسنة نبيه لاخترت لهم سفيان الثوري أني ما لأنه لزيج عمة يالله سبحانه وتعالى كتابنا يا نبينا عليه الصلاة والسلام أستمرون بما استمر بزي أمة واستميكم من سو مرت تبي أدلهم بالستين قالوا أم مرتو سفيان الثوري نعلو ላላቸው የሸሪዓ ጥልቅ የሆነ እውቀት። ለዛም ነው ያሕያ ቢን ሰዒድ አልቀጣን ስለ ሱፊያን አልተውሪ ረሕመቱላሂ ዐለይህ ሲናገሩ ምን አሉ? ለይሰ አሐዱን አሐበ ኢለየ ሚን ሹዕበተ ወላ የዕዲሉሁ ዒንዲ አሐዱን ወኢዛ ኻለፈሁ ሱፊያኑ አኸዝቱ ቢቀውሊ ሱፊያነ። ያሕያ ብን ሰዒድ አልቀጣን ረሕመቱላሂ ዐለይህ እሳቸውም ትልቅ ከሚባሉ ሰለፍ አንዱ ናቸው። እኔ ዘንድ ማለት ነው ከሹዕባ ቢኑ ሐጃጅ የበለጠ ሹዕባ ቢኑ ሐጃጅ ካስታወሳችሁ ከዚህ በፊት እንዴት ተውባ አድርጎ ወደ ዓሊምነት እንደተቀየሩ ብዙ ጊዜ ማለት ነው ስለሳቸው ታሪክ ተናግረናል። የምታስታውሱ ከሆነ ሹዕበት ቢኑ ሐጃጅ ትልቅ የኢማሙ ማሊክ ረሕመቱላሂ ዐለይህ ተማሪ ናቸው። እና ከሹዕባ ብኑ ሐጃጅ የበለጠ ወደ እኔ ተወዳጅ የሆነ ሰው የለም። ወላ የዕዲሉ ዒንዲ አሐዱን ከዓሊሞችም ማለት ነው ከሹዕበት ብኑ ሐጃጅ የበለጠ እኔ ጋር የሚስተካከለው የለም አሉ ያሕያ ብኑ ሰዒድ አልቀጣን ረሕመቱላሂ ዐለይህ። ነገር ግን አሉ ሱፊያን አልተውሪ ረሕመቱላሂ ዐለይህ እኔም ወደውን ትልቅ ዓሊም የኢማሙ ማሊክን ተማሪ የሆነውን ሹዕበት ብኑ ሐጃጅ የኻለፈ እንደውም
أمودون شعبة بن حجاج تيجي أمكتلونا مكبلو يا سفيان الثوري رحمة الله عليه أبا بالنا نقرنا رأينا قالوا እንደዚህ አይነት ጥልቅ የነበራቸው ዓሊም ናቸው። ስልጣን አልቀበልም አልፈልግም በማለት በስደት ማለት ነው ህይወት መጨረሻ በስራ ላይ እንደ ሂጅራ አቆጣጠር 166 ላይ ከዚህ ዱንያ የተሰናበቱት እንደዚህ አይነት ዓሊም ናቸው። ምን የሚሉት ما عالجت شيئا أشد على قلبي يعني من قلبي لأنها تتقلب علي እኔ ከንያዬን ጋር ከመታገል በላይ የበረታብኝ አንዳች ነገር የለም አሉ። አንዳንዴ በእኔ ላይ ትሆናለች፣ አንዳንዴ ደግሞ በሷ ላይ ሆናለሁ አሉ። ስለዚህ ኸዋኒ ሁሌም ምእመን ማሰብ ያለበት መጨነቅ ያለበት ለመስራትም በሚፈልግበት ሰዓት ሰርቶ ካበቃም በኋላ ከመስራቱ በፊት ሊጨነቅ የሚገባው ይህንን ስራ ምሰራ የአላህ ስብሓነሁ ወተዓላ ፊት ፍለጋ ነው። ሰርቶ ካበቃም በኋላ አላህ ተቀብሎኛል ወይንስ አልተቀበለኝም የሚለው እነዚህ ሁለት ነገር ሁሌም እኛ ሙስሊሞችን ሊያስጨንቀን ይገባል። ኢኽላስ የሚለው ነገር ወላሂ በጣም ከባድ ስለሆነ ለዛ ነው ነቢ ዓለይሂ ሰላቱ ወሰላም ኢማሙ ነሰኢ በዘገቡት ሐዲስ ኢነላህ ላ የቅበሉ ሚን ዐመሊን إلا ما كان خالصا وابتغي به وجهه الله سبحانه وتعالى سرانا يقبلم ጥርት ተደርጎ ለሱ የተሰራ እንደሆነ እንጂ ጥርት ተደርጎ መሰራት ብቻ አይደለም የሱ ፊት የተፈለገበት እንደሆነ እንጂ አላህ ኢኽላስን ይለግስ። እኛ አይደለንም እኮ ወላሂ ሰሃቦችም ስለ ኢኽላስ ነበር የሚጨነቁት። ዑመር ረዲየላሁ ዐንሁ ዱዓያን ታዋቂ የሆነ ዱዓ አላቸው። اللهم اجعل عملي كله صالحا واجعله لوجهك خالصا ولا تجعل لأحد فيه شيئا الله ስራዎችን ሁላ መልካም አድርግልኝ። አላህ ማለት ስራዬን ሁላ ማለት ነው ያንተን ፊት ፍለጋ የተሞላ አድርገው። አላህ ሰርቼ ያበቃሁትን ስራ ሁላ በዛ ስራ ውስጥ ማለት ነው ለአንዳችም ሰው ድርሻን አታድርግ ለአንተ ብቻ አድርግ ብለው ይለምኑ ነበር። እኔና እናንተ ታዲያ ምን እንበል ይኸዋል? ወላሂ መጨነቅ አለብን። ኢኽላስ የሚለው ነገር በጣም ሊያስጨንቀን ይገባል። አላህ ስብሓነሁ ወተዓላ ኢኽላስን ይረግሰን። እዛም ነው ሸይኹል ኢስላም ኢብኑ ረሕመቱላህ ዐለይሂ ስለ ኢኽላስ ስለ ንያ ሲናገሩ ምን አሉ? النية للعمل كالجان كالروح للجسد يعني نية لفسرة لعبادة مثالها لك روح مالنا لجسد اندهونتشو نوعا يسوليج مالنا بوسط وروح يعني لندو منور عندما يتشلو ولا سرام مالنا إخلاص ميلو نقر بوسط سكيان يال نور عندهم الله يفلقنا ويأكل كل لن بنسراو አይቀበለንም። ስለዚህ እኔም እናንተም ሁሌ መጨነቅ ያለብን ኢኽላስ የሚለው ነገር ሊያስጨንቀን ይገባል። ልክ እነ ሱፊያን አልተውሪይን ረሕመቱላህ ዐለይህ እንዳስጨነቃቸው ሁላ አላህ ኢኽላስን ይስጠን። በንግግራችን ውስጥ አላህ ኢኽላስ ይስጠን። በስራችን ውስጥ አላህ ኢኽላስ ይስጠን። በእያንዳንዱ ተግባራችን ውስጥ ማለት ነው የአላህ ስብሓነሁ ወተዓላ ፊትን መፈለግ ለአላህ ብቻ አጥርቶ መስራት የሚባለውን ነገር الله يلقسن يا كان هنا الله من إلال وقدمنا إلى ما عملوا من عمل فجعلناه هباء منثورا ودسروا تمسرا مالنا أين قصدن يلا الله سبحانه وتعالى أيتنم كابك أموالا لك نفاس دوستدو أبوارا وينم أمدن عدرقنا إلى الله لمن سيسروا يلا سبحانه وتعالى في تفلقوا من سلال رقو سلال سرت الله يطبق إخلاص الله يلقسن والله በጣም የሚያሳስብ በጣም የሚያስፈራ ነገር ነው إخلاص ስለዚህ إخفاء العمل والخوف من الرياء والسمعة زبير بن عوام رحمة الله عليه خطيب البغدادي تاريخ بمبالو كتاباته ውስጥ الضياء المقدسي رحمة الله عليه آثار يعني بمبالو كتاباته ውስጥ أحاديث المختار إيه المقدسي مبال عالم وجه كسماچو
የፍልስጤም ዓሊሞች ናቸው። አብዱልገኒ አልመቅደሲ፣ አብዲያእ አልመቅደሲ እነዚህ ከፍልስጤን አካባቢ የወጡ ትልልቅ የዑለማው الإسلام ናቸው። እና ዙበይር ኢብኑ ዓዋም ኢማም አልባኒ ረሕመቱላህ ዐለይህ ያኒ ሐሰን ብለውታል ደረጃውን ኢንሻአላህ ተዓላ። ምን ይላል? من استطاع منكم أن يكون له خبي أو خبيئة من عمل صالح فليفعل. كنا أنت الله بتشامعكم بالسنة بالله بتشامكاكل متكر سرا مسرات يشال سو كنا أنت كملكام السرا الله بتشامعكم دبك يوم يسرا يسرالو إيه فرائد وينم قديتا يونو አምልኮቶችን ለማለት አይደለም። ለምሳሌ አከለን የዙህርን ተሰድጃኒ ዙህርን ተሰግደት ያ ዙህርን ስትሰግድ ተደብቀ ስገድ ማለት አይደለም። ጾም ስትጾም ተደብቀ ጾም ማለት አይደለም። ሐጅ ስታደርግ ተደብቀ ሐጅ ማድረግ አድርግ ማለት አይደለም። ለማለት የፈለጉት አብዱላህ ኢብኑ ዙበይር ረሕመቱላህ ዙበይር ኢብኑ ዓዋም ረዲየላሁ ዐንሁ ከሱናው ስራ አንተና አላህ ብቻ የሚያውቀውን ስራ መስራት የምትችል ከሆነ ከመልካሙ ስራ ነገ አላህ ሆይ እሱ ፊት በምትቆምበት ሰዓት በሁሉ ነገር ከስርክ ያን ከስረክ ምንም ሳይቀር ሲቀር የሆነች ነገር ትዝ ብላ አላህ ሆይ ይሄንን በዱንያ እያለሁ የሰራሁት ያንተን ፊት ፍለጋ ነው፣ እንደው አንተ የተቀበልከኝ ከሆነ ማንም አላያትምና አሁን በዚች ነጃ በለኝ ብለህ ምትፈልጋት ስራ እንደዚህ አይነት ስራ ላይ ምትችል ከሆነ ደብቀ ስራ ይላል። ጾም ሊሆን ይችላል፣ ሰደቃ ሊሆን ይችላል፣ የሰው ልጅን በመርዳት ሊሆን ይችላል። በሌላ መልካም የሚባሉ ሱናዎች ስራዎች ብዙ ናቸው፣ በርካታ ናቸው። ባንተና በአላህ Subhanahu Wa Ta'ala ፊት ብቻ በመሃል እምትቀር ስራ ድብቅ የሆነች አላህ ብቻ የሚያውቃትን ስራ ከቻልክ ስራ ይላል። አላህ ይወፍቅ። እዛም ነው በአብዱላህ ኢብኑ ሙባረክ ረዲየላሁ ዐንሁ ዘመን እሱና ሙስሊሞች ለመገዝዋ ወጡ፣ ሩሞችን ለመዋጋት። ሩም እንግዲህ በዛ ዘመን ሁለት ትልልቅ አስፈሪ ማለት ነው ኃይሎች ነበሩ አይደል እንዴ? የፐርሺያና የሩም ነበር። ነብዩ አለይሂ ሰላቱ ወሰላም ያኒ ሰሃቦችም በነ ዑመር ጊዜ ነው ረዲየላሁ ዐንሁ ብዙ ፍቱሃት የመጡት አይደል እንዴ? እነዚህ ፐርሺያዎች ሩሞች በዛ ጊዜ አስፈሪ የሆነ ብርቱ የሆነ አቅም የነበራቸው እንደዛ አሁን እንደምንኖርባት ሀገር ሀያል ከሚባሉት ናቸው። እና ዘመቻ በሚወጡበት ሰዓት ሙስሊሞች እንደምታውቁት ጦርነት ዝም ብሎ አይደለም የሚጀመረው። በድሮ ጊዜ ሁለቱም አንዱ ይዛ አንዱ ዚህ ፍለፊት ያኒ ከተቋቋሙ በኋላ መጀመሪያ ወደ ትልቁ ጦርነታቸው ከመግባታቸው በፊት ሙባረዛ የሚባል ነገር አለ። ውጣልኝ ልውጣልህ እና ሁለት ያኒ የሩም ጦር በዛ ነው። የነ አብዱላህ ኢብኑ ሙባረክ ረዲየላሁ ዐንሁ ረሕመቱላህ ዐለይሂ ጦር በዚህ ጋር ነው። እና መጀመሪያ የተጠያየቁት ማለት ነው ሙባረዛ ነው። ከሩም ማን ይውጣ ከዚህ ማን ይውጣ ነው። ከሩሞች አንዱ ሰው ወጣና ከናንተ ከሙስሊሞች ውስጥ እኔን ያው ታውቃላችሁ ካፊሮች ብዙ ጊዜ ውስጣቸው ጉራ የተሞላ ነው። ከኔ ጋር እንደው ሙባረዛ ከኔ ጋር አንድ ሁለት የሚል ማን ነው አለ። خرج إليه رجل ملثم ራሱን ማለት ነው የደበቀ ፊቱና ጭንቅላቱ ማይታይ ራሱን በጥምጣም የጠመጠመ ሰው ማለት ነው ወጣለት። አንድ ሁለት ተባባሉም አልহামዱሊላህ አረደው ገደለው። በሁለተኛም ሰዓት ማለት ነው ማን ከሩሞች ወጣ አረደው ስሎ እንዳትፈሩ አብሽሩ። الجهاد في سبيل الله ያስፈራል እንዴ? አላህ ይወፍቀን። ነብዩ አለይሂ ሰላቱ ወሰላም ምን አሉ ስለ ጂሃድ በሚናገሩበት ሰዓት በህይወት ዘመኑ እያል ያኒ አንድ ሙስሊም በህይወቱ እያለ
አንድ ቀን በአላህ Subhanahu Wa Ta'ala መንገድ እዘምታለሁ ሳይል እንደዛ አይነት ንያ ሳይኖረው የሞተ ሰው ማተ على شعبة من النفاق قالوا ከንፍቅና በሆነ ማለት ነው ቅርንጫፍ ላይ ሞቷል አሉ ነብዩ አለይሂ ሰላም። አትፍሩ ነይቱ ባጢል ላይ ቢሞት የለም እንዴ? አላህ ግን አምጣው ተብሎ አይለመንም። የሚመጣ ከሆነ ግን ለዛ እንዲጋብዘን ለዛ እንዲያረገን ደግሞ ዱዓ ማድረግ አለብን። አብሽሩ አትፍሩ፣ ሞት የማይቀር ነገር አብሽሩ። ይሞታል አንድ ቀን ያው ፍራሽ ላይ ሞት ሙስተሽፋ መሞት አይቀርም። እና አብዱላህ ኢብኑ ሙባረክ ሩሞች ሁለተኛ ወጡ። አሁንም ማን ነው አንድ ሁለት ሚለኝ? ሁለተኛውንም ይሄ ሰው ማለት ነው ምን አረገው? አሰናበተው። በሶስተኛው ጊዜ ሩሞች አሁንም አወጡ። ሙስሊሞችም ይሄው እንሶዬ ማለት ነው ምን አረገ? ሶስተኛውንም ሸኘ። ሙስሊሞች በጣም ስለተደነቁ ይሄ ሶስት ጊዜ ማለት ነው ከሩሞች በማከታተል የገደለውን ሰው ለማወቅ ስለፈለጉ ወደሱ ተሽቀዳድሞ ሄዱ። ግን የነሱን መቃረብ ባየበት ሰዓት ስራ ይበላሻል በማለት ማንነቱን ላለማሳወቅ የተሸፋፈነበትን ማለት ነው ጥምጣም አጥብቆ መያዝ ጀመረ እንዳያውቁት። ከሙስሊሞቹ አቡ ዑመር የሚባል ሰው ነበርና ጠጋ ብሎ እንደምንም ብሎ ጥምጣሙ ምን አረገው? ከፊቱና ከጭንቅላቱ ጎተቶ አወለቀው። ሲያዩትም ማን ነበር? አብዱላህ ኢብኑ ሙባረክ ረሕመቱላሂ ዐለይሂ። ግን ያ ደስ አላላቸው። እንደምታውቁት አንድ ሰው አላህ Subhanahu Wa Ta'ala መንገድ ለመዋጋት ሄዶ ራሱን መደበቅ አለበት እንዴ? እዛ ቦታ እንኳን ማለት ነው ስራቸውን ይደብቃሉ። አብዱላህ ኢብኑ ሙባረክ በጣም ማለት ነው ከፍቷቸው ተሰምቷቸው ለዚህ ለአቡ ዑመር ለሚባለው ምን አሉት? ማ ሐሲብቱካ ሚመን ዩሸይኒዑ ዐለይና ያ አባ ዑመር፣ እኔ ጠመጠምኩትን ጥምጣም ከፊቴ በማውለቅ እንደው ስራዬን ማለት ነው ግልጽ ታወጣለህ ታዋርደኛለህ ብዬ አላስብህም ነበር ያ አባ ዑመር አሉት። አወጣው ስራዬን ሁላ እንደ ውርደት እንደ ነውር ነበር የተቀበሉት አብዱላህ ኢብኑ ዑመር ረዲየላሁ ዐንሁ ረሕመቱላሂ ዐለይሂ። እኛስ ታዲያ ምን እንበል ያ አኽዋን? አላህ ይጠብቀን። አላህ ሁላችንም Subhanahu Wa Ta'ala የተደበቀ ለሱ ተብላ የተሰራች ስራ አላህ Subhanahu Wa Ta'ala ይስጠን። الإخلاص እዛም ነው ቢሽሩል ሐፊ ረሕመቱላሂ ዐለይሂ ምን ይላሉ? لا تعمل لتذكر اكتم الحسنة كما تكتم السيئة። አንድን ስራ በምትሰራበት ሰዓት ሰዎች ዘንድ ልትዘከር ልትነገርበት አትስራው። ልክ መልካምን ማለት ነው እንዲያን ስራ እንደምትደብቀው ያኒ ወንጀልህን እንደምትደብቀው ሁላ መልካም ስራህን ምን አድርገው ደብቀ ስራው ይሉ ነበር። ለዛም ነው ኢማሙ ዓመሽ ረሕመቱላሂ ዐለይሂ ከለታት አንድ ቀን ማን ነው ስሙ ኢብራሂም النخعي ዘንድ ቁጭ ብዬ ነበር አሉ እና ቁርአን እየቀሩ ነበር። ኢብራሂም النخعي ረሕመቱላሂ ዐለይሂ አንድ ሰው መጥቶ በር ሲያንኳኳ ቶሎ ብለው ቁርአኑን በልብሳቸው ደበቁት። ከዛንም ለዓመሽ ምን አሉት? ይሄ ሰው ማለት ነው ሁሌ በየሰዓቱ እኔ ቁርአን እንዲቀራ ማወቅ አልፈልግም አሉ። አላህ ይጠብቅ። አላህ Subhanahu Wa Ta'ala ለሱ ብላ የተሰራች ስራ በእኛና በሱ መካከል የምትቀርን ስራ አላህ ይለግሰን ከመሞታችን በፊት። እዛም ነው እኮ ሁሴን ቢን ዓሊ ረሕመቱላሂ ዐለይሂ ረዲየላሁ ዐንሁ አርዳ ከሞቱ በኋላ ነበረ ሰዎች በየቤቱ ማን ሰደቃ እንደሚመጣላቸው ያወቁት። ተደብቆ በየቤቱ ጧት እየሄዱ በምግብ ያኒ በያንዳንዱ ቤት ዘይት ሌላና ምግቦችን ያስቀምጡ ነበር። ይህንን ማን እንደሚያመጣ ማለት ነው ማንም አያውቅም ነበር እቺን ዱንያ ለቆ እስኪሄዱ ድረስ። ከሞቱ በኋላ ነው ይሄ ስራ የማንን ስራ እንደሆነ የታወቀው ረዲየላሁ ዐንሁ አርዳ። እኔና እናንተ ሲኽዋኒ እንደዛ አይነት ስራ አለ አላህ ይለግሰን። እንደነ ሱፊያን አልተውሪ ረሕመቱላሂ ዐለይሂ
ትልቅ ዓሊም ናቸው ትልቅ ክብር የነበራቸው ናቸው አይደለም በዚያ አጋጣሚ ለመጥቀስ መፈልገው ሱፊያን الثوري ረህመቱላህ ዐለይሂ እንዳልኳችሁ ትልቅ ዓሊም ናቸው እንደነሱ አይነት ዓሊም ነበረ እሳቸውን ሲያከብራቸው አብዱራህማን ቢን አልመህዲ ቢን ዐውስ አልበስሪ ረህመቱላህ ዐለይሂ ትልቅ ዓሊም ናቸው አብዱራህማን ቢን መህዲ አልበስሪ ረህመቱላህ ዐለይሂ የነ يحيى بن قحطاء يعني يحيى استماري ناجو يا إمام أحمد استماري ناجو يا إمام إسحاق بن راهويه استماري ناجو يا علي بن المدينة استماري ناجو علي بن المدينة مالت يا إمام بكاري رحمة الله عليه استماري ناجو إني عليم سل سفيان الثوري رحمة الله عليه بمنا قربت يعني بمئة ساعات من يلالو ما كنت أقدر أن أنظر إلى سفيان الثوري استحياء منه إني سفيان الثوري مال النو بمن نقط أتمبسات عين بعين مال النو بمن نقط أتمبسات عين مولج ودسا شانقات جماعة أفر نبر الله أكبر لسفيان الثوري ካላቸው ክብር የተነሳ እንደዚህ አይነት ዓሊም ነው ስለ ኢኽላሳቸው ሲፈሩ የነበሩት በዚያ አጋጣሚ ለማለት የምፈልገው ሽክር ለኩም ይሄ ቦታ ያስታወሰኝ ነገር በቀደም ለተከበሩት ለምንወዳቸው ለዓሊማችን ለኢማማችን ለሼክ አብዱል አዚዝ ያደረጋችሁት ነገር አላህ ከሁላችሁ የሚቀበላችሁ ሩቅ ሆናችሁ በቅርብ ሆናችሁ ጥሪው በደረሳችሁ ሰዓት ያላችሁን በማድረግ ይሄንን ላደረጋችሁ ሁላ ልጆች ካሏችሁ በልጆቻችሁ በዱንያም በአኺራም አላህ ይካሳችሁ ቤታችሁ አላህ በሚፈልገው የተሞላ ይሁን ደጃችሁ አላህ ከሚጠላው ነገር ሁላ የተጠበቀ ይሁን አላህ Subhanahu Wa Ta'ala ልጆቻችሁን እምታፍሩበት ሳይሆን በዱንያም በአኺራም በእነ ልጆቻችሁ አንገታችሁን ቀና የምታረጉበት ልጆች አላህ Subhanahu Wa Ta'ala ያድርግላችሁ ይሄ የሚያሳየው ዓሊምን ማክበር ምን ያክል ቦታ እንዳለው ለማሳየት ነው አሁን የጠቀስኩት የሱፊያን الثوري አብዱራህማን ቢን መህዲ ረህመቱላህ ዐለይሂ ለሱፊያን الثوري የነበራቸው ክብር ከምን በላይ ምሳሌ ሊሆነን ይችላል ለዛም ነው አቡ زرعة الرازي رحمة الله عليه كنت عند أحمد بن حنبل كلتات عندك أحمد بن حنبل زندق الجبي نبريلا وكان متكئا من علة مريضا أحمد بن حنبل رحمة الله عليه تدقف ونبر يتدقف تم للنو يهونا شجر نبر باتشو ياماتشو نبر عندما تاوكوت بزو تكتكت والساج بزو في الداعي توال ቁርአንን በማስመልከት ዲኑ እንዲሁ አይደለም እዚህ የደረሰ ይኹዋን والله ዛሬ እንደ ቀላል የምናየው ይህ ዲን በቀላሉ አይደለም እዚህ የደረሰ አላህ ቦታ ከሚሰጡት አላህ አድርገን እና وكان يذكر إبراهيم بن طحمان أحمد بن حنبل تدقفوا بميكمة بالساعات لا إمام عوزعي سل إبراهيم الطحان أبو سعيد البصري رحمة الله عليه سل السوما لن ينقروا تنبر إبراهيم الطحان رحمة الله عليه تلك عالم ناشو أبو سعيد البالال أن إمام أحمد فجلس وقال لا ينبغي أن يذكر الصالحون فيتكع علموش مال أنه أيوسم تنستو أين نقروا ملكام يونو سوج مدقفم دقمو أسفل لاقي هذا اللمبا بالي اللبت مال أنه قوش بلو سلساتشو يتناقروا بالي اللبت أكبروا
ኢብራሂም አልጠሃን ረህመቱላህ ዐለይህ ኢማም አህመድ ስለሳቸው ሲነገሩ በመጅሊስ ውስጥ አይደለም የነበሩት፣ ሩቅ ነበሩ። ነገር ግን ምን አይነት ቦታ እንዳላቸው በእስልምናው ስለሚያውቁ ተደግፈው ነበረ፣ አሟቸው ነበረ። ቁጭ ማለት አይችሉም። ግን የሳቸውን ስም ብቻ ስላነሱ ለዚህ ሰው ምን አይነት ክብር እንዳላቸው ለኢማሙ አውዘኢ ረህመቱላህ ዐለይህ ለማሳየት ወይንም ቦታው ለነበሩ ማለት ነው ለታዳሚ ለማሳየት እያመማቸውም ቢሆን ከተደገፉበት ቦታ ብድግ ብለው ቁጭ አሉ። ለዓሊሞች የሚገባው ክብር ይሄ ነው አሉ ኢማሙ አህመድ ረህመቱላህ ዐለይህ። ያንን አድርጋችሁ ስላሳያችሁ አላህ ስብሓነሁ ወተዓላ ይቀበላችሁ። በተቃራኒ ዑለማ ወላሂ ለኔም ለናንተ ኡመክር ዓሊሞች የፈለገ ነገር ቢያጠፉም አያጠፉም ማለት አይደለም። ሊገስጻቸው ከጥፋታቸው ማለት ነው ሊያርማቸው የሚገባው በነሱ አይነት ማለት ነው ደረጃ ያለ ሰው ቢሆን የተመረጠ ነው። ማን ይመክራቸዋል? ማን ይገስጻቸዋል? ማን ማለት ነው ተው ይላቸዋል? ዑለማዎች ማለት ነው። ያንን መስፈርት በብዙ አይነት መንገድ አስቀምጧል። ዑለማዎችን ስጋቸውን መብላት፣ ክብራቸውን መንካት፣ ባልወሉበት ማለት ነው ውሏል ብሎ መናገር እስልምና ውስጥ ትልቅ የሆነ ወንጀል ነው። ለዛም ነው ኢብኑ አሳኪር ረህመቱላሂ ዐለይህ ስለ ዑለማዎች ሲናገሩ ስላላቸው ክብር ምን አሉ? ልሑሙል ዑለማ መስሙማ፣ የዑለማዎችን ስጋ አንስቶ መብላት መርዝ አለው አሉ። የተመረዘ ነው፣ ይገላል። ስለዚህ አክብራችሁ ቦታ ሰጣችሁ ይሄንን ስላደረጋችሁ አላህ ይቀበላችሁ። አላህ ይቀበላችሁ። በዱንያም በአኺራም አላህ መልካሙን ይመንዳችሁ፣ እሳቸውንም ዕድሜ ይስጣችሁ። ከዚህ በላይ ለዚህ ኮሚኒቲም ለኡመል እስላሚያ ትልቅን ከመበረከቱ አላህ ያደርጋችሁ። አሁንም እደግምላችኋለሁ፣ አላህ በልጆቻችሁ ያስደስታችሁ። አላህ በዱንያ በአኺራም በልጆቻችሁ አይፈትናችሁ። ልጆቻችሁ የአላህን ስብሓነሁ ወተዓላ ቁርአን የሚያነበንቡ ነገም ኢማም ሆኖ ለኡመል እስላሚያ ትልቅን የሚሰሩ እናንተ ከሄዳችሁም በኋላ እናንተን ስም ከፍ የሚያረጉ እንደዛ አይነት ዙርያን አላህ ያድርግላችሁ። ይሄንን የመላለስኩበት ምክንያት ዛሬ ላይ ውጭ ሀገር የምንኖር ሰዎች ትልቁ መከራችን እልቅሻችን ስለ ልጆች ስለሆነ ነው። ሁሉም ፈተና በየቤቱ ማለት ነው ስለ ልጁ ስለሆነ ነው። አላህ በልጆቻችሁ አይፈትናችሁ። ልጆቻችሁን የአቡበከር የዑስማን የዓሊ የነ ጃዕፈር የነ አብደላህ ብን ረዋሓ አብደላህ ብን ረዋሓን ታውቁታላችሁ? ነቢ ዓለይሂ ሰላቱ ወሰላም ሶስት ገጣሚ አሏቸው። ሶስት ገጣሚ አሏቸው። ሁሉም ገጣሚዎች ግን አንድ አይነት ግጥም አይደለም የሚገጥሙት። ሁሉም እንደየፊናቸው የተለያየ ግጥምን በመግጠም ነው ምን ያደረጉት እስልምናን ማለት ነው የነሰሩት። አላሁ አክበር። እኔ ሰሃቦች አንዳንዴ ይገርመኛል። ለእስልምናን የከደሙበት መንገድ በጣም ብዙ ነው ወላሂ። እና ከነዚህ ያኔ የነቢዩ ሰለላሁ ዐለይሂ ወሰለም ገጣሚዎች ስንት ናቸው? ሶስት። ሐሳን ቢን ሳቢት፣ አብዱላህ ብን ረዋሓ፣ ከዕብ ብን ማሊክ። እነዚህ ትልልቅ ገጣሚዎች ናቸው በጣም ማሻአላህ። እና ሐሳን ብን ሳቢት ነቢ ዓለይሂ ሰላቱ ወሰላም አንዳንዴ እንደውም ማለት ነው ሚንበር ይቀመጥለትና ወተህ እንደው ማለት ነው እነዚህ ኩፋሮችን በልልኝ ይሉ ነበር ነቢ ዓለይሂ ሰላቱ ወሰላም በግጥም። ይህ ማለት ነው አንተ የምትገጥመው ግጥም እናንተ ማለት ነው በእነሱ ላይ ከምትለቁት ማለት ነው ቀስት የበለጠ ይጎዳቸዋል አሉ። በልልኝ ይሉ ነበር ነቢ ዓለይሂ ሰላቱ ወሰላም። አንተ በምትገጥምና ኩፋሮችን በምትልልኝ ሰዓት አላህ ዩነስረከ ቢሩሒል ቁዱስ አንተም ማለት ነው በጅብሪል አላህ አግዝሃል አሉት። ሐሳን ቢን ሳቢት አንደኛው ገጣሚ፣ አብዱላህ ብን ረዋሓ ሁለተኛው ገጣሚ ነው። በጣም ገጣሚ ነው። የውመ ሙዕታን የተገደለው የውመ ሙዕታ ነቢ ዓለይሂ ሰላቱ ወሰላም የውመ ሙዕታ ማለት ነው ሰሪያን ጦራቸውን ልከው ነበረ። ግን ጦራቸውን ልከው በሚለኩበት ሰዓት ነቢዩ ዓለይሂ ሰላቱ ወሰላም የዛን ቀን የተለየ ነገር ነበር ያሳዩት።
ጦራቸው ማለት ነው እስከ መካ ወጥተው እስከ ተወሰነ ርቀው ነበር የሸኙት እና አለቀሱ ነብዩ አለይሂ ሰላም ለምን አላህ Subhanahu Wa Ta'ala ያሳወቃቸው ነገር ስለነበር አልቀሰው ዱዓ አርገውም ጦሩን ሸኙት ጦሩም ከሄደ በኋላ ነብዩ አለይሂ ሰላቱ ወሰለም በጦሩ ላይ ሾሙ ምን አሉ زيد بن ثابت يتقدل عندهن جعفر بن أبي طالب بزيد بن ثابت بوتا يتكالو جعفر مالن يتقدل عندهن عبد الله بن رواحة رضي الله عنهم بس بوتا يتكالو نبي عليه الصلاة والسلام الله سقدم واسوقواچو ሶስቱም صحابي ያልተመለሱ رضي الله عنه الله እንደነሱ አይነት ወኔ ይስጥ ኢማን ይስጠን ለእስልምና መስራትን አላህ Subhanahu Wa Ta'ala ይስጥ ሁሌም ለምኑት والله الله ሆይ ያኒ ላንተ ሰራተኛ አድርገን ብለን ሁላችንም እንለምን ለአላህ ከመስራት የበለጠ በዱንያም በአኺራም ክብር አለ እንዴ والله الله እንደዛ አይነት አገልጋዮች አብዱላህ ኢብኑ ረዋህ ረዲየላሁ ዐንሁ ሶስቱም አልተመለሱም የውመ ሙዕተዛ ነው ምን ያደረጉት የቀሩት ነብዩ አለይሂ ሰላቱ ወሰለም ሚንበር ላይ ወጥቶ ማለት ነው ስለ ሶስቱም ሞት ካያኒ ምን ከተናገሩ በኋላ በጣም ያለቀሱት እና እነዚህ አይነት ሰሃቦች ናቸው ዲኑን ረስነው ሁሉ ነገር አድርገው ይሄዱት አላህ Subhanahu Wa Ta'ala እኛም እንደዛ አይነት ይስጥ ስለዚህ እንደና አብዱላህ ኢብኑ ረዋህ አይነት አድርግ አላህ Subhanahu Wa Ta'ala ዙርያን ይስጣችሁ ዙርያ ምንበት ምክንያት በየቤቱ ዛሬ እየተለቀሰ ያለው ስለ ልጆች ስለሆነ ነው ልጆቻችን እያልን ነው አይደል አላህ Subhanahu Wa Ta'ala በመተወዳቸው ልጆቻችሁ አላህ ይፈትናችሁ ርስቃችሁን አላህ ያብዛላችሁ ስትጠየቁ ሁላ አለው ምትሉ አላህ ያርጋችሁ አለው ብላችሁ አለው ኡስታዛችሁ ሁሌም ለመስጂዳችሁ ለኡመታችሁ ለምትኖሩበት ለሩቅ ላለውም ስትጠየቁ አለው ከምትሉት አላህ ያርጋችሁ አላህ ርስቃችሁ ውስጥ ማለት ነው በረካ ያርግላችሁ የዘገናችሁት አላህ አፈርም ቢሆን አላህ ማለት ነው ዶላር ያርግላችሁ ለምን ዶላር ወርቅና ብር ቢያረግላችሁ ስንት ትላላችሁ ሁሉንም ማለት ነው ጀባ አላህ ይበላችሁ የሚያውቅበት ወርጂ አሚን እያለ ነው ان الله سبحانه وتعالى ሁላችንን የሚጠብቀን የታመሙትን አላህ ይፈውሳቸው የራቀውን ሁሉ አላህ ያቀርብልን የከበደውን ሁሉ አላህ ያቀልልን الله سبحانه وتعالى የታመሙትን ሁሉ በዚህ ሰዓት አላህ አፊያውን ይስጣቸው የተጨነቁትን ሁሉ አላህ ጭንቀታቸውን ይገላግላቸው والله اخواني ሁሌም እንደመለው በዚህ ሰዓት ከቤቱ ቁጭ ብሎ አላህ ይፈረጁን ከታ መጣልኛለህ የሚል ሙስሊም ብዙ አለ ጠቦት የሚያረጉ ያጣ ያ አላህ ፈረጁ ከት ነው የሚል ብዙ አለ አላህ ይስማው ሁሉንም የተጨነቀው በየቤቱ በየደጁ አላህ ፈረጁን ያምጣላቸው አላህ Subhanahu Wa Ta'ala ሀገራችንን ሰላም ያደርጋት ሁሉም ይስማማበት አላህ ማለት ነው የጥጋብ የረህመት የዲን አላህ አድርጋ አላህ አርጋት አላህ ወንድሞቻችን እህቶቻችን አባቶቻችን ህፃናትን ሁላ አላህ በገዛ ይነስራቸው اللهم داوي جرحاهم وتقبل شهداءهم وداوي مرضاهم وداوي جرحاهم يا رب العالمين اللهم انصرهم على اعدائك واعدائهم اللهم ارنا عجائب قدرتك في اعدائك كلهم يا رب العالمين اللهم انصرنا على اعدائنا واعدائك وهذا بالله التوفيق وصلى الله على نبينا محمد وعلى آله وأصحابه أجمعين አባት የሱ አይነት አምሳያ ሊመጣ አይችልም እሱ ሄደ እንደሆነም የሱን ቦታ ሊተካ የሚችልም አንድም ሰው የለም ይላሉ ዑለማዎች ሲናገሩ እናትና አባት ወደ ጀነት መዳረሻ ናቸው ላወቀበት እኔ እስር ቤት ሆኜ እናት የምትጨነቀው ጭንቀት ለኔ እስር ቤት ውስጥ ሆኜ ከምገረፈው ግርፍ የበረታ ነበር ወደ ጀነት ልዳረስበት እምችል
ሁለት ክፍት የሆኑ በሮች ነበሩኝ ዛሬ አንዱ ተዘጋል እናቱ በመሞቷ ማለት አላህ እናት አባት የሰጠን ሰዎች ወላሂ ብልህ ሆነን ወደ አኺራ ከመሄዳቸው በፊት እንጠቀምባቸው አላሁ አክበር አላሁ አክበር ኢያስ ቢን ሙዓዊያ ቢን ቁራ አልሙዝኒ ረሕመቱላሂ ዐለይህ ትልቅ ማለት ነው ቃዲ ናቸው ትልቅ አንቱ የሚባሉ ዓሊም ናቸው ለማ ማተት ኡሙሁ በካ ኢያስ ቢን ሙዓዊያ አልሙዝኒ ረሕመቱላሂ ዐለይህ እናታቸው የሞተች ቀን ማለት ነው በክፉ ያኒ በጣም አለቀሱ ፈቂለ ለሁ ማ ዩብኪክ እንደው እንደዚህ ስታለቅስ አይተና እናውቅም ለምንድነው የምታለቅሰው ብሎ ጠየቁት قال كان لي بابان مفتوحان إلى الجنة فأغلق أحدهما ወደ ጀነት ልደረስበት እምችል ሁለት ክፍት የሆኑ በሮች ነበሩኝ ዛሬ አንዱ ተዘጋል እናቱ በመሞቷ ማለት እናትና አባት ወደ ጀነት መዳረሻ ናቸው ላወቀበት ዛሬ ግን ሱብሃንአላህ ብቻ ሁላችንም አላህ የእናትና አባትን ሐቅ አውቀን ከሚጠቀሙበት አላህ ያድርገን እና ዋሊደይ አላህ ማለት ነው የነሱን ሱብሃነሁ ወተዓላ ቦታ በጣም ከፍ አድርጎታል አይደል አቡ ሐኒፋ ረሕመቱላሂ ዐለይህ ደውለ አልኡመዊያ አልቆ አባሲያዎች ኸሊፋነትን በወሰዱበት ሰዓት أبو جعفر المنصوري يا عباسي يا خليفة ينبروا أبو حنيفة قاضي انديهون يفلق نبرة قاضي القضاة يا قاضي وش قاضي انديهون يفلق نبر إيهت إياك بزوجي زي تطيقوا على أبو حنيفة نقرقن قاضي النتن مقبل الفلقوا إن أبو جعفر المنصوري አቡ ሐኒፋን እስር ቤት አስገቧቸው ካስገቧቸውም በኋላ አቡ ሐኒፋ እስር ቤት ውስጥ አልተተውም በየቀኑ ማለት ነው 10 ጊዜ ይገረፋሉ ለምን ቃዲነትን አልተቀበልክም በማለት ነገር ግን እኔ ያው መፈልገው እዚህ ጋር አይደለም فلما اطلق قال غم كان غم والدتي اشد علي من الضرب የናቴ ማለት ነው غم እኔ እስር ቤት ሆኜ እናቴ የምትጨነቀው ጭንቀት ለኔ እስር ቤት ውስጥ ሆኜ ከምገረፈው ግርፍ የበረታ ነበር ያሳስበኝ ያስጨንቀኝ ነበር ስለሳቸው መገረፍ ትተው እስር ቤት ሆነው የሚጨነቁት ስለማን ነበረ ስለናታቸው ነው አቡ ሐኒፋን እንግዲህ ማወቅ የለም ኢማሙ ሻፊዒ ረህመቱላሂ ዐለይሂ አቡ ሐኒፋ ያላቸውን ደረጃ ሲናገሩ ምን አሉ من أراد أن يتبحر في الفقه فهو إيال على أبي حنيفة يعني تلقي هنا يفق مالنا أوكت ينورين بل ياسبسو أبو حنيفة لا يمتو بمين مزن بسات هلهم مزعنالو يعني سفيونا أوكت يالله سوناج ስለዚህ ኢኽዋኒ ሰለፎች ወላሂ ለእናትና ለአባት የሚሰጡት ቦታ ትልቅ ነው በል ዛሬ ዱዓ ስናረግ ምን ያክላችን ዱዓ ውስጥ አክለን ለነሱ ዱዓ እንደምናረግ ሁላችንም የተዘናጋነው ነገር ለዛ ነው ሰሃቦች ያኒ قال بعض الصحابه رضي الله عنهم ترك الدعاء للوالدين يضيق العيش على الولد ለናትና ለአባት ዱዓ አለማድረግ የልጅን ማለት ነው ህይወትን ያጠባላል ርዝቃችን እንዲሰፋ ምን ፈልግ ከሆነ ይህ ያሉ እንደሆን ማሻአላህ በመጠንቀቅ ማለት ነው እናት አባታችንን ካድማቸው በሞት ተለይተው ወደ አኺራ ሄዶ እንደሆን ደግሞ በዱዓ እንርሳቸው ያ ካልሆነ ሰሃቦች እንዳሉት ርዝቅን ያጣብባል ለነሱ ዱዓ ለማድረግ ዛሬ ግን ሱብሃንአላህ ምናው ነገር አለ በተለይ አላህ ይጠብቃቸው እዚያ ሀገር ልጆች ማለት ነው ለእናትና ለአባት ምን ያክል ቦታ እንዳላቸው ሁላችሁም ታውቃላችሁ
ለዛን ኢማሙ ሻፊዒ ረህመቱላህ ዐለይሂ ከለታት አንድ ቀን አንዱ መጥቶ እናትና አባቴ ተቆጡኝ እንደሆን ወይንም አባቴ ተቆጣኝ እንደሆን ለዛ ለቁጣ መልስ መስጠት እችላለሁ ብሎ ኢማሙ ሻፊዒን ሲጠይቃቸው ኢማሙ አህመድ ወይንም ኢማሙ ሻፊዒ ከሁለት አንዱ ናቸው ባረሰ ምን ብለው ነበር ከሁለት አንዱ ይሄንን ጥያቄ ሲጠየቁ የመለሱት አይደለም ለነሱ ማለት ነው መልስ መስጠት ለጫማቸው ራሱ አይገባም ማላቸው حق الوالد حق الام ከባድ ነው والله ኖሮም ከባድ ነው ከሄዱ በኋላም ከባድ ነው ስለዚህ አላህ Subhanahu Wa Ta'ala የነሱን ሐቅ አውቀን حقاቸውን ከሚወጡ ሰዎች አላህ Subhanahu Wa Ta'ala ያድርገን ለዛነው كان الربيع بن خيثم رحمة الله عليه يميت العذى عن الطريق ويقول هذا لأمي وهذا لأبي الربيع بن خيثم يبال مال التابعي من قد بميد بساعة سوتشن أذال ميارق نقر من قال لأي أندون ياسوقدنا ما سوقدون يما سوقد عجرو لراسو عالدن لم يفلقوا ياسوقد كت نقر مال أنه عجرو إن شاء الله للناتينا لأباتين بلو يتنبر الله سبحانه وتعالى ناتنا أباتين حقاتشو ناوقو كم يعني الناس سنداي كفوبن አድርገን ከምንንከባከባቸው ሰዎች አላህ Subhanahu Wa Ta'ala ያድርገን ይሄዱ እንደሆነም ደግሞ ይሄዱበትን ሀገር አላህ Subhanahu Wa Ta'ala ያሳምርላቸው والله ዑለማዎች እንዳሉ الاب لا ياتي مثله احد ولا ياخذ مكانه احد አባት የሱ አይነት አምሳያ ሊመጣ አይችልም እሱ ይሄድ እንደሆነም የሱን ቦታ ሊተካ የሚችልም አንድም ሰው የለም ይላሉ ዑለማዎች ሲናገሩ የሱ አላህ ማንም ሰው የለም እንደነሱ አላህ Subhanahu Wa Ta'ala ሐቃቸውን ከባድ አድርጓል አላህ ሐቃቸውን ከሚያውቁ ሰዎች አላህ ያድርገን አላህ ከሚታዘዟቸው ሰዎች አላህ ያድርገን ከነሱ ቀልብ አላህ Subhanahu Wa Ta'ala ይጠብቀን የሄዱትን አላህ የሄዱበትን ሀገር አላህ ያሳምርላቸው ያሉትን አላህ ማለት ነው እድሜና ጤና ሰጥቷቸው እግራቸውን አጥበን ዱዓ ከምንቀበላቸው ሰዎች አላህ ያድርገን والله የሰለፎችን ህይወት ተመልሰን ከናትና ከአባታቸው ጋር ያላቸውን አላቃ በመናይበት ሰዓት በጣም የሚገርም አንዱ ሳያኒ ታቢዒ ረህመቱላህ ዐለይሂ ከለታት አንድ ቀን ሲመጣ እናቱ እየሰገደች ማለት ነው አገኛት አልተቀመጠም እናቴ ቆማ እየሰገደች እኔ እንዴት እቀመጣለሁ ብሎ ማለት ነው ቀጥ ብሎ ቆመ እናትየውም ልጇ መቆሙን ባየች ሰዓት የሚያንም የፈለገው ነገር ስለገባት ሰላቷን አረዘመች አጅሩ ይብዛለት በማለት ዛሬ ላኪን አንዳንድ ሰው አላህ ይቅር ይበለን ሁላችንም ለማለት አይደለም ወይንም እዚህ ያላችሁ ሰዎች ለማለት አይደለም ሀገር ቤት በየወሩ የሆነች ነገር በመላክና እነሱ ሀጃቸውን እንዲወጡበት በማድረግ ብቻ የነሱን ሀጃ የተወጣን ይመስለናል ላ والله አንተ ሀገር ለቀ ከወጣህበት ሰዓት ጀምራ እናትህም ትሆን አባትህም والله ደና እንቅልፍ ተኝተው አያውቁ ስላንተ ነው የሚጨነቁት ልጄ ደና ገብቶ ያኒ ደና ማለት ነው ተሰማርቶ ወደ ቤቱ ተመለሰ ወይ ምን አገኘው ይበላል ያገኛል ይሰራል ስራ አጣ ስላንተ ነው የሚጨነቁት አንተ ስለምትልከው ነገር አይደለም ሁሌ ጭንቀታቸው አንተ 40 ሙን 50 ሙን 60 ሙን 70 ሙን 100 ሙን እናትህ ጋር ልጅ ነው አባትህ ጋር ልጅ ነው አላህ ሐቃቸውን ስላከበደ አላህ ሐቃቸውን አውቆ ከሚወጡት አላህ Subhanahu Wa Ta'ala ያድርገን አላህ ሄዱትን አባታችንን ሄዱበትን አገር አላህ ያሳምርላቸው ትንሹን ትልቁንም አላህ ይቀበላቸው ሁሉ ወንጀላቸውን አላህ ይማርላቸው አላህ Subhanahu Wa Ta'ala ተጠባባን ቤት ሰፊ አላህ ያድርግላቸው ነገም የሙሐመድ ሰለላሁ ዐለይሂ ወሰለም ባለም ያኒ ጎረቤት አላህ ያድርጋቸው የሳያን የነሱን አባት ብቻ አይደለም እናትና አባት ያጣቹትን ሁሉ አላህ Subhanahu Wa Ta'ala ሄዱበትን አገር አላህ ያሳምርላቸው ካሉ ከሁለት አንዱ ወይንም ሁለት ካሉ والله ተጠቀሙባቸው በተለይ ሩቅ ካሌሉና እዚህ ካሉ ተጠቀሙባቸው ያጣ ነው የሚያውቀው እኛ ከሁለት አንዱ ሸኝተናል አንድ ሩቅ ነው ያሉት
ዛሬ ኖረው እግራቸውን አጥበን ዱዓ ብንቀበል ምን ደስ ባለ። አላህ ግን የሄዱትን አላህ ያሳምርላቸው። ለሉትን አላህ Subhanahu Wa Ta'ala ወፍቆን አላህ ከነሱ ማለት ነው ዱዓ የምንቀበል አላህ ያድርገን። በመጨረሻ اخواني አርዝም ያለው አውቃለሁ ذل حجة ላይ ነው ያለነው። ذل حجة ነብዩ አለይሂ ሰላቱ ወሰላም ኢንሻአላህ ነገ ወንድምና እህታችን እዚህ ሁሉም ቤተሰብ ከዙህር ጀምሮ እስከ ኢንሻአላህ ተዓላ እዚህ ይቀመጣሉ። ነገ መድረስ የምትችሉ ወይንም የምትፈልጉ ሰዎች ካላችሁ ነገም ኢንሻአላህ ተዓላ መድረስ ትችላላችሁ። እና በመጨረሻ ያለንበት ቀን ዙል ሒጃ ነው። ዛሬ አንዱ ሄዷል፣ የቀረን 9 ቀን ነው። እንጠቀምበት። መኪና ስንነዳ ሊሆን ይችላል ወይንም ኦፊስ ስንሰራ ይችላል። የትም ቦታ ብትሆኑ ያኒ በቀን አንድ ሰፍሐም ብትሆን አንድ ወረቀትም ብትሆን ቁርአን እናንብብ፣ ذክርና ብዛ፣ ምንችለውን ኸይር ሁላ እንስራ። ነብዩ አለይሂ ሰላቱ ወሰላም ሐዲስ ጃቢር ኢብኑ አብዱላህ ረዲየላሁ ዐንሁ ነብዩ አለይሂ ሰላቱ ወሰላም ምን አሉ? አፍضل ايام الدنيا ايام العشر በላጭ የሆኑት ማለት ነው የዱንያ ቀናት ከቀናቱ 10 ቀን ነው አሉ ነብዩ አለይሂ ሰላቱ ወሰላም። ለምን አላህ በእነዚህ 10 ቀን ማለት ነው ምሏል። አላህ የማለበት ነገር ደግሞ ማለት ነው ከባድ ነገር ነው አይደል እንዴ? አላህ በወረደና ቦታ በማይሰጠው ነገር አይደለም የሚምለው። ሲምል አላህ Subhanahu Wa Ta'ala ያ ነገር ምን ያክል ከባድ እንደሆነ ሁላችንም ማለት ነው ማወቅ እንችላለን። ስለዚህ እخواني ጊዜያችን በከንቱ አይለፍ። በእግር ስትሄዱ ሊሆን ይችላል፣ መኪና ውስጥ ማለት ነው ካስተመር ጥለት ስትመለስ ሊሆን ይችላል። ተክቢር አድርግ። ነብዩ አለይሂ ሰላቱ ወሰላም ሐዲስ ኢማም ቡኻሪ ሐዲስ ያኒ ኢብኑ አብዱላህ ኢብኑ ዑመር ረዲየላሁ ዐንሁ ሐዲስ ረጅም ነው። ነብዩ መጨረሻ ሐዲስ ላይ ምን አሉ? فأكثروا فيهن التهليل والتكبير والتحميد በእነዚህ 10 ቀናት ውስጥ ማለት ነው لا إله إلا الله ማለት አላህን ማለት ነው ያኒ አላሁ አክበር ማለት አላህን ማመስገንን አብዛሉ። በቁርአኑም አላህ ይሄንን ነው ያለው ሱረቱል በቀራ واذكروا الله في أيام معدودات ያኒ እነዚህ ውስን በተወሰኑ ቀናት ውስጥ ማለት ነው አላህን አወድሱት፣ አላህን አተልቆት፣ لا إله إلا الله አብዙ ብሏል ነብዩ አለይሂ ሰላቱ ወሰላም። ስለዚህ እንጠቀምበት። አላህ ከፍ ያረገውን ነገር እኛ ቦታ ሳንሰጠው ቀርተን ነገ እንጸጸትበት። ቁርአን እንቅራ፣ ذክር እናድርግ፣ ሰደቃ እናብዛ፣ የረሂመን ጠይቅ፣ ሁሉ መልካም የተባሉ ነገሮችን እንስራ ኢንሻአላህ ተዓላ። هذا وبالله التوفيق وصلى الله على نبينا محمد وعلى آله وصحبه أجمعين. والله እኔ ቅድም የገረመኝ ዓስር ላይ ነው የትኛው ሰላት እንደሆነ። እባካችሁ ሞባይላችሁን ዝጉ፣ እባካችሁ ሞባይላችሁን ዝጉ እያለ ስንት ሰው ማለት ነው ሞባይል እየጮኸ ጮው ሲናገር ቁጣ አምሮኝ እንዳይመስል ወይንም የሚቆጣ አባት ከእንደዛ አይነት በፋሚሊ ተወልጄ እንዳይመስላችሁ። የሚያስቆጣው ያለው ሐቂቃ ስለሆነ አላህ Subhanahu Wa Ta'ala የተወደደ ቦታ መስጂዶች ናቸው አሉ ነብዩ አለይሂ ሰላቱ ወሰላም። ወደ አላህ Subhanahu Wa Ta'ala የተጠሉ ቦታዎች ደግሞ ሱቆች ናቸው አሉ ነብዩ አለይሂ ሰላቱ ወሰላም። አላሁ አክበር አላሁ አክበር أجمعين وبعد السلام عليكم ورحمة الله وبركاته. بمجمريا ودا آخرى هدتشون هتاشنن الله سبحانه وتعالى هدتشبتنا لما الله يسامر اللات لبيت سوچام زلالهم للا وتعالى لتم الله سبحانه وتعالى برتو يوهنا صبرنا الله يستعد. እንግዲህ ሁሌም እንደምንለው ሞት ሲመጣ ብቻ አይደለም ሙስሊም ሞትን ማስታወስ ያለበት፣ ሁሌም ለአኺራ ዝግጁ መሆን አለበት። አላህ Subhanahu Wa Ta'ala ስለ አኺራ ገብቷቸው ስለዛች ዓለም ተጨንቀው ካሁኑ ከሚዘጋጁት አላህ ያድርገን። ይህንን በዚህ እንቋጭና
እኔንም እናንተንም የሚመለከት አንድ ጉዳይ አለ። እሱን ኢንሻአላህ ተዓላ ጠቅሼ ለማለፍ እሞክራለሁ። በዚህ ዘመን ምን ያክሎቻችን አላህ አድሎን መስጂድ ያለውን ክብር አውቀን ለመስጂድ ክብር የሰጠን ሰዎች በጣም ቁጥራችን ያነሰ ነው ማለት ይቻላል። ነብዩ አለይሂ ሰላቱ ወሰላም ስለ መስጂድ ሲናገሩ ኢማም ሙስሊም ከአቢ ሁረይራ በዘገቡት ሐዲስ أحب البلاد إلى الله مساجدها وأبغض البلاد إلى الله أسواقها ود الله سبحانه وتعالى يتودد بوتا مسجدوش ناتشعر النبي عليه الصلاة والسلام ود الله سبحانه وتعالى يتتلو بوتاوش دقمو سوقوش ناتشعر النبي عليه الصلاة والسلام. عبد الله بن عباس رضي الله عنه السلام مسجد سيناقروا من إلالو إمام قرطبي رحمة الله عليه الجامع لإحكام القرآن بتفسيرات شوستندام الدوت المساجد بيوت الله في أرضه تضيء لأهل السماء كما تضيء النجوم لأهل الأرض. بمدرست يالوت يا الله سبحانه وتعالى مسجدوش يا الله بيتوش ناتشو النزي يا الله بيتوش سماي لالوت لله سبحانه وتعالى فطرت يا برالو لك السماءات لالوت كواكب لمدر اندم يا بروت اللعن كنني لا ودزيار اللم يهرك يالوت. بزي زمن مسجد بمن قبابت ساعات مسجد النتو مالنو كرتو يا الله سبحانه وتعالى بيت ودق بيتك يا رب الزمن لا يدرسنا دمساتشن بتام يجوال يورال واجب سجدو عند سو بميابك عبد الساعات سنة مسجد ايشلن. نبي عليه الصلاة والسلام እንኳን ድምጽን ማለት ነው ተራቦነ ወሬ ማንሳት አይደለም ቁርአንን በመቅራት እንኳን ሰጋጅን ተሽዊሽ ማድረግ ከልክለውታል። حديث أبي سعيد الخضري حديث مرفوع إلى النبي صلى الله عليه وسلم حديث أبي داود وحديث إمام أحمد نبي عليه تنسمو أنا أرى اللهم محمد ناشو عليه الصلاة والسلام يا ناس ألا إن كلكم مناجي ربه فلا يؤذين بعضكم بعضا ولا يرفعن بعضكم على بعض بالقراءة أو في الصلاة. النبي عليه الصلاة والسلام من قال ألا إن كلكم هلاكم مناجي ربه كالله قال سبحانه وتعالى بتشاوتو يا وراء الله النبي عليه الصلاة والسلام فلا يؤذين بعضكم بعضا كفيلاتشون أذى آيات رقاد ولا يرفعن بعضكم على بعض بالقراءة كفيلاتشون بكفيلاتشو لا قرآن كف بمادرك وندمنا يوسوس النبي عليه الصلاة والسلام انقدي قرآن مالنو بمقرأ عند مسلم سجاج وندمو وينم مسجد كوج بلو ميكارا وندمو وينم كوج بلو ذكر ميادرق وندمو تشويش مادرك نبي عليه الصلاة والسلام كلو فما بال بالوري ورين من النار بيت الله مسجد من متى وندموچ ለመስገድ ብቻ አይደለም አንድ ሙስሊም ከቤቱ ወደ አላህ ቤት በሚመጣበት ሰዓት ሰግዳለሁ ሚለውን ብቻ ሳይሆን አንድ ሙስሊም ወደ አላህ Subhanahu Wa Ta'ala በሚመጣበት በመስጂድ በሚመጣበት ሰዓት መማር ያለበት ብዙ ነገር አለ ከነዛ መካከል አንዱ الأخلاق መልካም ስነ ምግባር الله يسازنا مسجد እንገባለን እንጨዋለን እናወራለን
4 ሰዓት 3 ሰዓት 2 ሰዓት እንቀመጣለን። ቁርአን መቅራት የለ፣ አላህ መዘከር የለ። እኽዋኒ ወደ አላህ ቤት ስንመጣ የአላህ ቤት ስብሓነ ወተዓላ ሊሰራበት የሚችል ብዙ ነገሮች አሉ። ለዛም ነው ሸይኹል ኢስላም ኢብኑ ተይሚያ ረሕመቱላሂ ዐለይሂ ምን ይላሉ? ዑማሩል መሳጂድ አብዐዱ አን አህዋል ሸይጣንያ። የኔ አባባል አይደለም፣ ሸይኹል ኢስላም ኢብኑ ተይሚያ የአላህ ስብሓነ ወተዓላ ቤት ማለት ነው ሕያም የሚያደርጉ ሰዎች ይላሉ ሸይኹል ኢስላም ኢብኑ ተይሚያ ረሕመቱላሂ ዐለይሂ አብዐዱ አን አህዋል ሸይጣንያ ከሸይጣናዊ ከሆኑ ማለት ነው አህዋሎች ተግባሮች የራቁ ነው ይሉናል። መስጂድ ስንመጣ እስቲ እኔ መስጂድ የመጣሁት ለምንድን ነው ብለን ሁላችንም ራሳችንን እንጠይቅ። ለመስገድ ብቻ አይደለም የሚመጣው። ስትመጣ ሙስሊም ወንድም እየቀራ ካገኘው ቁጭ ብሎ አላህን ሲዘክር ካገኘው ድምፅህን ወላሂ እኔ አንድ ነገር ልጠይቀው። ፍርድ ቤት ቀጠሮ ኖሮን አንድ እንደኛ የሚበላ የሚጠጣ ለዛውም ሙስሊም ባልሆነ ማለት ነው ጀጅ ፊት ቁጭ ቆመን መስጂድ ውስጥ የምናሳየውን አህዋል እዛ ማሳየት አንችልም። ወላሂ ይሄ የሚበላ የሚጠጣ በል እስላም አይደለም ሕግ ብሎ ስለተጻፈ ብቻ ከፊቱ ስለቆመን አይደለም። ሌላ ነገር ማድረግ አይናችን ዳፈጠጠ ምን ይፈርድብኛል ምን ይለኛል ብለን ቀጥለጥ ብለን ነው ምን አንጋጠም ምናየው። መስጂድ ስንመጣ ይኸዋል። ስለዚህ ያው ዩሱፍ በቁጣ የታወቀ ነው። ቁጣውም ለናንተ ጥቅም እንጂ ለኔ አይደል፣ እኔም እናንተም ተጠቃሚ ነን። ስለዚህ ረፍዑ ሰውቲ ዑለማው ኢስላም አብዛኛው እንደውም ካያችሁ ድምፅን በአላህ ስብሓነሁ ወተዓላ ቤት ውስጥ ማለት ነው ከፍ አድርጎ መናገርን ሐራም ነው ብሎ የደለደሉ ብዙ ዑለማዎች አሉ። ስለዚህ አላህ ለኔም ለናንተም ወደ አላህ ወደ እሱ ቤት ስንመጣ ከሰላት ውጪ መልካም ስነ ምግባርንም በውስጡ ከሚማሩ ሰዎች አላህ ስብሓነሁ ወተዓላ ያደርገን። ስንመጣ ቁርአን መቅራት አላህን መዘከር ያኒ ስብሓነሁ ወተዓላ። ግን ዛሬ የምናየው አህዋል ያ አይደለም። የምናየው አህዋል ሌላ ነው። ዛሬም መስጂዳችን በሞባይል የተጥለቀለቀበት ነው። ይህንን ስል ስራ መናቅ ስራ አትስሩ እያልኩ አይደለም። እናንተ የምትሰሩትን ስራ ከሚሰሩት እኔም አንዱ ነኝ። ግን ሱብሓነላህ ዛሬ ልክ ሰላት ስንገባ ሁሉ ነገር ማለት ነው የሚጫወተው። እኔ ሁሌ የምለው ነገር አለ ኸዋኒ፣ ከሰላት በፊት የረዘቀኝ አላህ ለሱ 20 ደቂቃ ሰጥቼ ማለት ነው ሰላት የገባው እንደው ከሰላት በኋላ አርዝቅህም ብሎናል እንዴ አላህ። ከጧት ማለት ነው መስጂድ እስክንመጣበት ሰዓት የረዘቀን አላህ ከኔና ከናንተ ማለት ነው ሰላት ስንገባ 15 እና 20 ደቂቃ እንዴት ያጣል? ለዛውም በሰላም አውሎን ከሰውነታችን አንድ ነገር ሳይቀንስ ስንነዳ ማለት ነው አንድ አክሲደንት ሳያገኘን በልተን ጠጥተን ሙሉ ሆነን ያዋለኝ አላህ ወደ መስጂድ ስመጣ እንዴት 20 ደቂቃ ያጣል ከኔ? ወላሂ እኔ ማለት ነው ከሰገድኩ በኋላ አርዝቅም ብሎናል። አህዋላችን ዛሬ ዱንያ ላይ ገብቶ በጥብጦናል። ወላሂ እኽዋኒ ወደ አላህ ቤት ስንመጣ 20 ደቂቃ ለአላህ እንስጠው። አብሽሩ ከዛ በኋላ ርዝቃችን አይቋረጥም። ነብዩ አለይሂ ሰላም እኮ ያሉት ሐዲስ አለ አይደል? አንዳችሁን ሞት ከናንተን ከሚፈልገው የበለጠ አላህ ለናንተ በዱንያ ላይ በምትቆዩበት ሰዓት የረዘቀ የጻፈላችሁ ርዝቅ ከሞት በላይ ይፈልጋችኋል አሉ ነብዩ አለይሂ ሰላም። አማኑ ሰድቅ ረሱለና ሙሐመድን ሰለላሁ ዐለይሂ ወሰለም። ለዚህ እኽዋኒ እስኪ ዛሬ ምን እንደሆነ እያያችሁ ዛጋ ሌላ ጮት፣ ዛጋ ሌላ ጮት፣ ዛጋ ሌላ ጮት፣ ዚጋ ሌላ ጮት። አንዳንዱ ልክ ሰላት ሲነሳ ማለት ነው የሚያነሳ አለ።
እኔ ስራውን እየተወቀፍኩ አይደለም ለምን ሰራችሁ አይደለም والله አሁንም ልድገምላችሁ ዛሬ ሰላት ውስጥ ሆነን የምናገርገውን ማለት ነው አክት አንድ ካፊር ማለት ነው ጀጅ ጋር ሄደን والله እናረገው ሞባይል እንኳን ይዘን እሱ ቆመን ማለት ነው መጎርጎር አይደለም ይዞ መግባቱ ራሱ የተፈቀደ አይደለም እንኳን ለመነካካት አይደለም እንዳንዱ ታዲያ ቢነሳ ሸሪዓው የቱ ጋር ነው ሰላታችሁ ቆማችሁ ማለት ነው ሞያኒ ኡበርን አታንሱሚል እስቲ ደሊል አምጣ ይላል አላህ ፊት መቆም ብቻ ማለት ነው ማስረጃ መሆን አይችልም ለምን ነፍስያ ይከተላል ለምን ስለፈለጉት ብቻ ማለት ነው ደሊል ፈልግለታለሁ አላህ ፊት ብቻ መቆሙ በቂ አይደለም አይነ ሱብሓነሁ ወተዓላ لزامن الله وما قدر الله حق قدره الله لم يقبون كبر على كبروا تميلات أننا ننتن الله سبحانه وتعالى الله إخواني آخرا مبالغ كلنا من ندال زاري اهتاچن يهدچበት ሀገር ሁላችንም እንሄዳለን ስንሄድ ዛሬ እንዳሾፍ ነው እንዳይመስላችሁ ማንንም የለም ለአቡክ ወላ ኡሙክ ማንንም የለም ዛሬ ወዳጅክ ሁሉም ትቶ ነው የሚሄደው አንተ ወአዕማሉከ ሙቃለም ነው የምንሄደው ላንመለስ ዛሬ እንዘጋጅ ስሩ አግኙ የስ መስጂዱን የምትሰረዱት ሰርታችሁ ስታመጡ ነው እከሌ ተሪያን መረዳት ሲፈልጋል ሲባል እምትሰጡት ስትሰሩ ነው ሀገር ቤት የምትልኩት ስትሰሩ ነው አለ የሚባል መልካም ነገር ሁሉ ለምትሰሩት ስትሰሩ ነው የስ ሸሪዓው ማለት ነው ስራ ላይ አበረታታል ስንፍናን ይዋጋል ግን ወደ አላህ ቤት ስንመጣ ያ አህዋል አይደለም لزمن الله يقول ربي جل وعلا رجال لا تلهيهم تجارة ولا بيع عن ذكر الله وإقام الصلاة وإيتاء الزكاة يخافون يوما تتقلب فيه القلوب والأبصار مسجد سيمت إلى الله جل وعلا دنياني رسولة زاريقا سبحان الله زاقي جوات إمامو والله نقدم يقرمኝ عصر ላይ ነው የትኛው ሰላት እንደሆነ እባካችሁ ሞባይላችሁን ዝጉ እባካችሁ ሞባይላችሁን ዝጉ እያለ የስንት ሰው ማለት ነው ሞባይል እየጮኸ ደቂቃ ነች 15 ደቂቃ ነች ሰማይና ምድር የፈጠረው በውስጧ እኛን የፈጠረው والله ያበላ ያጠጣ ሰውነታችን ሳይጎድል ያኒ ለሊቱ ቀኑ ሙሉ يعني أولون بالسلام ودبيت لدن قبع درقا جليل الله سبحانه وتعالى كننا كنا انتحى ديكا أسرام مستيكا والله لا طايق قبع مسجد سنمتا دنيان النرسات اجي هيا ديكا يا الله نات النبي كذابوا على رزقك إن شاء الله تعالى الله سبحانه وتعالى انتي تشوي سناقر قد آمرين يندى مسلم ወይንም የሚቆጣ አባት ከእንደዛ አይነት በፋሚሊ ተወልጄ እንዳይመስላችሁ የሚያስቆጣው ያለው ሐቂቃ ስለሆነ ከመረረም ውሃን ጠጣበት መቼም አይጣፍጥም ይመራል ግን እንዋጥ አላህ ሁላችንንም ሐቅ አውቀው ሐቅን ከሚከተሉት አላህ ያድርገን የአላህን ቤት ሐቅ ማለት ነው ክብር አውቀው ለአላህ Subhanahu Wa Ta'ala ቤት ክብር ከሚሰጥ አላህ Subhanahu Wa Ta'ala ያድርገን አላህ ኢየሱስ ሲመጣ ይሄ ያንተ ነው ብለን ዱንያን ከሚረሱ ሰዎች አላህ Subhanahu Wa Ta'ala ያድርገን አላህ ሐላል የሆነውን ከሱም ያጣላን የሱም ማለት ነው ዒባዳን የማይሻማብንን ሐላል የሆነች ነገም ዛሬ የምትጠቅመውን ርስቅ አላህ Subhanahu Wa Ta'ala ይስጠን هذا وبالله التوفيق وصلى الله على نبينا محمد وعلى اله وصحبه اجمعين ቡጢም ካለ ወደ ውጭ ሲወጣ ይሻላችኋል
እኔና እናንተ የምንተነፍሰው አሁን ቁጭ ብዬ የምተነፍሰውን እስትንፋስ መተንፈስ የሚፈልጉ ብዙ ሙስሊሞች አሉ። ቪዲዮን እናያለን፣ እናሳልፋለን። የሚስቁ ሲመጣ እንስቃለን፣ ትንሽ እንወርዳለን። የሚያስለቅስ ከሆነ እከሌ አዲስ መኪና ገዛ፣ እኔ ለምን አልገዛም? ይቆይም ይፍጠነም አንድ ቀን ወይ እዚህ ወይ ሌላ ሀገር ወላሂ መሸኘታችን አይቀርም። አላሁ አክበር አላሁ አክበር። ነቢዩ ዓለይሂ ሰላቱ ወሰላም እንደተናገሩት ያ ነገር እኛም ማለት ነው አሳስቦናል። ሁላችንም ሐጅ ነን ኢኽዋኒ። ወላሂ ይቆይም ይፍጠነም አንድ ቀን ወይ እዚህ ወይ ሌላ ሀገር ወላሂ መሸኘታችን አይቀርም። ግን ምን ያክል ለዛ ዓለም ዝግጁ ነን? ዛሬ እየተጨነቅን ያለነው ሁላችንም እናውቀዋለን። ሁላችንም እየተሽቀዳደምን ያለንበት ዱንያ ነው አይደል እንዴ?